ለተጣለው ህፃን ልጅ የተጣለው ህፃን ልጅ በወለዲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራን ተመልካቾቻችን እንዴት ናችሁ? በቃላችን መሰረት ዛሬ በከይሪያ በጎ አድራጎት ማህበር ስራ አስኪያጅ ሁለተኛ ምዕራፍ እንሰራላችኋለን ባልነው መሰረት ዛሬ ተገናኝተናል እና እሷን የምጠይቃት ጥያቄ አንድ ጥያቄ አለን። እሱም ተጠይቆ ያው መልሱን አልሰጠንም በሰዓቱ አልሰጠችንም ነበር እና ስለዚህ አሁን እሷን የምጠይቃት ጥያቄ በአጋጣሚ በመንገድ ላይ የተገኘ ህፃን እንደ እናት ወስዳ እያሳደገች ነው እና በሱ ዙሪያ ምን አይነት እንዴት እንደሆነ እስኪ ትነግረናለች። ወደ እሷ ልወሰዳችሁ። እሺ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የወንድማችን አህመድ ቲዩብ ፕሮግራም ተከታታዮች እንደምን ቆያችሁ? ዛሬ አልሐምዱሊላህ በቃላችን መሰረት ተገናኝተናል። በመጀመሪያ ደረጃ ስለ ኬሪያ በጎ አድራጎት የነበረን ቆይታ አጠናቀን በኬሪያ በጎ አድራጎት ማህበር ውስጥ ደግሞ ስላለው ዋና ስራ አስኪያጅ እንደመሆነ መጠን አንስቼ ስለማሳድገው ልጅ ጥያቄህን አቅርበህልኛል። በሱ መሰረት ደግሞ ለአንተም ለተመልካቾችንም መልስ የምሰጥ ነው የሚሆነው። በጥሞና ተከታተሉን። ሼር፣ ኮፒ ሊንክ አድርጉለት። ሰብስክራይብ ማድረግና አትርሱ። ዩቲዩብ ላይም እንትን ላይም ቲክቶክ ላይም ፎሎ አድርጉት። አህሙ ነው አይደለም ይላል አህሙካ ይላል። አህሙካ ብላችሁ እዛም ላይ ፎሎ አድርጉት ማለት ነው። በአሪፉ ፕሮግራማችን እንዲሸራሸርና ሰዎች ጋር እንዲደርስ አጠር አድርጌ ሳስረዳችሁ ስለተጣለው ህፃን ልጅ የተጣለው ህፃን ልጅ በወለዲ ከወለዲ ከተማ ወደ አላና መዞሪያ ላይ የተወሰነ ሸለቋማ ቦታ ላይ ተጥሎ መግሪብ ላይ የተገኘ ህፃን ልጅ ነበር። በሰዓቱ አንዲት ወገናችን ከቀበሌያችን ወስዳ እኔ ያሳድገዋለሁ ብላም ጀምራ ነበር ለአንድ 2 ወር ያህል። ላኪን የማሳደግ አቅሟ ያን ያህልም ስላልነበረ በኑሮ ያለችበት ሁኔታም ከሷ በልጣለሁ ማለት ሳይሆን ትንሽ እኔ ሳልሻል አልቀርም ወደ ቀበሌ መልሰው ነበረ። ከዛም በኋላ እንደ አንዲት ሙስሊም ነኝ ይሄ ልጅ አሳዳጊ አጥቶ ወደ ሌላ ሀገር በጉድፈቻ መልኩ ወይም ለመንግስት መሰጠት የለበትም የሚለውን በማሰብ አላሁ ሱብሓነሁ ወተዓላ ኢንሻአላህ የዱንያውንም የአኺራውንም ደረጃችንን ከፍ ያደርግልን ዘንድ እየተመኘሁ ይሄ ልጅ ለማሳደግ ሐሳቤን አድርጌ አምጥቼዋለሁና ሙሳዓብ ይባላል። በዛኛው ቤት በነበረ ጊዜ በፕሮቴስታንቱ እምነት ጊዜ ሙሴ ነበር የተባለው ስሙ። ከዛ በኋላ ሙሳ በይ ብሎ ብዙ ሰዎች አስተያየት ሰጥተዋል። ሙሳ ሳይሆን እኔ ሙሳዓብ ብየዋለሁ። የሙሳዓብን ታሪክ የምታውቁ ሰዎች ያው ትረዱኛላችሁ ብዬ አስባለሁ። ሙሳዓብን እያሳደግኩት ነው። ኦልሬዲ ሳመጣው በጣም ተጎድቶ ነበር። ያለበትም የሁኔታ የጤና ችግር ጥሩም አልነበረም። አላሁ ሱብሓነሁ ወተዓላ ያን ነገር ሁሉ አስወግዶለት ደግሞ ዛሬ በጣም ትልቅ ልጅ ሆኗል። አልሐምዱሊላህ እያሳደግኩት ይገኛለሁ ማለት ነው። ይሄ ህፃን ልጅ በነገራችን ላይ የመላው የዓለም ህዝብ የሙስሊሙ ኃላፊነት ያለበት ጉዳይ ነው። እንደ አንድ እምነት ተከታይ አንድ ህፃን ልጅ ሲጣል ሁሉም ተረባርቦ በአንድነት ሞግዚት የሚቀጠርበትን መንገድ አመቻችተው ማሳደግ ግዴታ አለብን። አላሁ ሱብሓነሁ ወተዓላ ያንድን ህፃን ልጅ ህይወት አይደለም ያንድን ሰው ህይወት የታደገ ሰው የዓለምን ህዝብ የዓለምን ኡማ እንድታደገ ያህል ነው ተብሎ አስተምሮታችን የተማርነው እንደ ኢስላሚክ ማለት ነው። እንዲሁም ደግሞ እንደ አንዲት በጎ አድራጎት ዋና ስራ አስኪያጅ ይሄ ልጅ ይመለከተኛል። ሁሉም ሰው ቦታ አልሰጠውም ያለውም የሌለውም። ስለዚህ እኔ ኖሮም ሳይሆን ባለኝ አቅም ላሳድገው ባላህ ፍቃድ አምጥቼው በጥሩ ሁኔታ ላይ ይገኛል። ኢንሻአላህ የሆነ ቀን እንግዲህ የምናመጣው የምናየው ነው የሚሆነው። ይሄን ይመስላል የነበረው አረብ ሀገር ላይ ካሁን በፊት በነበረው በእኔ የጤና ችግር ይሄ ጋር ተያይዞ ላስታውሳቸው ወይም ልለው የምፈልገው ነገር እድሉን ስላገኘው ደስ ብሎኛል። እኔ ታመሜ ምንም ባጣሁ ጊዜ ከየትም እንዴት ማምጣታችሁ ስታሳክሙ ስትረዱኝ የነበራችሁ ሰዎች የኔን ህይወት የታደጋችሁ ከነበርኩበት የጤና ጉድለት ዛሬ እንዲህ ጤና ያሞልቶ ደግሞ የሌላን ሰው ህይወት እንድታደግ ከኔ ጎን ሊቆማችሁ ሰዎች ባላህ ስም እጅግ አድርጌ ዛሬ ላመሰግናችሁ እወዳለሁ። እኔ የእናንተ ትርፍ ነኝ። በቃ እናንተ ረድታችሁኝ በአላህ ረህመት እዚህ ደርሻለሁ። እናንተ ያሳያችሁኝ ፍቅር የተንከባከባችሁኝ በችግር ጊዜ የቆማችሁት ደግሞ ዛሬ ላይ በቃ የሰዎች ችግር እንዲገባኝና የዚህን ህፃን ልጅ ህይወት እንድታደግ አድርጎኛል። ስለዚህ በጣም ዛሬ በአህመድ ዩቲዩብ ፕሮግራም ላይ እጅግ አድርጌ አመሰግናችኋለሁ። ከሙሳዓብ ጉዳይ ጋር ተያይዞ ማለት ነው። እናንተ የኔን ህይወት አተረፋችሁ፣ እኔ ደግሞ የሱን ህይወት ለማትረፍ ያው እንዲሄድኩበት ነው ያለሁትና ይሄን ይመስላል። ማሻአላህ በጣም ደስ የሚል ቆይታ ነበረ። ወላሂ እንደው ትልቅ ደስታ ነው የተሰማኝ ይሄ እንደዚህ በመሆኑ
እና ደስ ይላል። ተመልካቾቻችን እንደዚህ አይነት በያለንበት ቅን ልቦና እንዲሰጠን እመኛለሁኝ። እና ተመልካቾቻችን ይህ ሐሳብ ከተመቻችሁ ደስ ካላችሁ ሼር አድርጉት ብዬ በትህትና ጠይቃለሁኝ። ለታላቅ ዩቲዩበሮች እንዲደርስ በቃ ይሄ አይነት ነገር እንዲበረታታ በያለንበት በየሁሉም ላይ አጋጣሚ አሁን በየቦታው ይከሰታል እና ይሄ ነገር ደግሞ በቃ እንደዚህ አይነት ነገር እንደዚህ አይነት ሰው እንዲያበዛልን ዱዓችን ነው እመኛለሁኝ። እና በጣም ወዳችኋለሁ። ፕሮግራማችን ይሄን ይመስል ነበረ። ስለተመለከታችሁን ወዳችኋለን። ሰላም ሁኑልን።